ስሙቴን አሳፋሪ ሰው እንናገር ከተባለ ከተማ ላይ መንቀሳቀስ አልቻልንም። ያንተ ቤት የወይዘሮ የኬሌ ቤት መስበኪያ ነው እንዴ? ባስ ቦታ ላይ ሰው እኮ መሳፈር አልቻለም። ሰው ከትራንስፖርት ከቤቱ ወጥቶ ወደ ስራ ለመሄድ ከስራ ወጥቶ ወደ ቤቱ ለመሄድ አልቻለም። ዘመን አመጣሾች ወንጌል ይዘው ኢየሱስን ካልተቀበልክ አንቆም ይይዙ። ከዚህ በፊት የነበሩ 2 ቪዲዮዎችን ሪፖርት አድርጎ አስጠፍተውታል። ፕሊስ ይሄንንም ቪዲዮም አካውንቴንም የገባችሁ ኮፒ ሊንክ ያደረጋችሁ አድምጡ። ትላንት ለጥቅም ለስልጣን ስትል ህዝቡን ጥቁር አስለብሰ ዱላ አሲዛ አስወጥታ አስጨረሰ። ዛሬ ሰው ደግሞ በአደባባይ ወንጌል ይዞ ሲወጣ ተቃውማል። ትላንት ዱላ ታሲዝና ሰውን በአደባባይ ታስወጣል። ዛሬ ደግሞ ወንጌልን ተቃውማል። ለጥቅማችሁ አዳሪዎች አሁንም አወቁባችሁ። የራሳችሁ ልጆች ነቁባችሁ። ለጥቅማችሁ አዳሪዎች ለስልጣናችሁ ብቻ የምትሞቱ መሆናችሁ ምንም አያሳስባችሁም። ሚሊየንስ በቀን ወደ ሲኦል የሚገባ ሰው ኢየሱስን ሳያውቅ የሚሞት ሰው አያሳስባችሁም። በቃ ሲኦል ብቻ መጥቶ እናንተን ያጅባችሁ። አድራሻችሁን ታውቃላችሁ። በኢየሱስ ላይ ደበላችሁ ደባዮች ስለሆናችሁ መጨረሻችሁ የት እንደሆነ ታውቃላችሁ። እና በሲኦል እናንተን የሚያጅባችሁ ሰው ብቻ ነው የምታከማችሁት። ሰው ወንጌል ሲሰማ ቅር ይላችሁ ክፉዎች በአደባባይ ወንጌል ይዘው ወጥተው ይሰብካሉ ትላለህ እንዴ? እና በጓዳ እንደደበቀ ያ ዘመን እኮ አቀረ። በአደባባይ ነው እንጂ ኢየሱስን የምንናገረው። ድምጽ ረብሽ አይደል? መቼ በእግር ሄደ የምታውቀው? ደግሞ ማን ይሙት ማን ነው ለሊት በሆርን በቤተ ክርስቲያን ወር በድምጽ የሚረብሸው እኛ ወይስ እናንተ? ውሸታሞች፣ ነጋዴዎች፣ ደባዮች ደግሞ እግዚአብሔር ይቅር ይበላችሁ። ሌላ ምን እንላለን? የሚያሳዝነኝ የሚሰማችሁ ህዝብ ለነገሩ አሁን ተነቅቶባችሁ የተቃወሟችሁ ነው። ወጥቶ አየን እኮ ሰሙት። ፕሊስ ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ እንዲያዩት ፈልጋለሁ። ኦርቶዶክሳውያን በደንብ እንዲያዩት ፈልጋለሁ። ደባዮች ናቸው። መጽሐፍቶች ላይ ደበሉ፣ ወንጌል ላይ ደበሉ። ለጥቅማቸው ለዝክር ሲሉ